እንዳትጾም ክርስቲያን ነኝ ያልክ ኦርቶዶክስ ተዋህዶ እምነት አማኝ ነኝ ያልክ አብይ ጾም ደርሷል ብለህ ተሰናርተህ እንዳትጾም። አባታችን ለምንድን ነው እንዲህ አይነት ምክር የሚመክሩን? መጾም እኮ አስፈላጊ ነገር ነው። እርስዎ ካህን ኖት። እዛ ላይ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አማኝ ብቻ ሳይሆኑ የመንጋው እረኛ ኖት። እንዴት ነው ህዝቡን እንዳትጾሙ ብሎ የሚሉት? አልገባኝም። ጥሩ ጥያቄ ነው። ጾም ላይ ሰዎች ከበሬ ጋር ተጣልተው ቆዩ የተባሉ ይመስል ስጋውን ይጾማሉ፣ ሌላውን አይጾሙም። ከዚህ የተነሳ 6 ነጥቦችን ላነሳላችሁ። አንደኛ እንዳትጾሙ የሚለው እንዳትጾሙ፣ አሁንም ደግሞ አለው እንዳትጾሙ። የምትጠላው ሰው ካለ እንዳትጾም፣ ከንቱ ነው። ምንድነው የምለው? ወንድሙን የሚጠላ ነፍሰ ገዳይ ነው ይላል ዮሐንስ ወንጌል ምዕራፍ 3 ቁጥር 15 ላይ። አንደኛ ዮሐንስ ምዕራፍ 3 ቁጥር 15 ላይ ወንድሙን የሚጠላ ነፍሰ ገዳይ ነው ይላል። ወንድሙን ጠልቶ መጾም አይቻልም። ለዛ ነው እንዳትጾም። አንደኛ። ሁለተኛ ፍቅር ከሌለህ እንዳትጾም። አንደኛ ዮሐንስ ምዕራፍ 4 ቁጥር 8 ላይ ምን ይላል? ፍቅር የሌለው እግዚአብሔርን አያውቀውም ይላል። ፍቅር የሌለው እግዚአብሔርን አያውቀውም። ፍቅር የለንም። ስለዚህ እንዳትጾም እያልኩ ያለሁት ከዚህ አንጻር ነው። ሶስተኛ ዘረኛ ከሆንክ እንዳትጾም። ራእይ ዮሐንስ ምዕራፍ 4 ቁጥር 9 ላይ ዘረኛ ከሆንክ እንዳትጾም አስጠንቅቆ ነው ነገረው። ምንድነው? ክርስቶስ ከዘር ከቋንቋ ስለዋጀን እኛ ዘረኛ መሆን የለብንም። የዚህ ዘር የዚህ ዘር አትልም። ዘርን የምትቆጥር ከሆነ አትጾም፣ አያስፈልግም የምለው ከዚህ አንጻር ነው። አራተኛ ተሳዳቢ ከሆንክ እንዳትጾም ይላል። ወንድሙን ዶንቆሮ የሚል የገሃነመ እሳት ፍርድ ይገባል ስለሚል ይሳደባሉ። 24 ሰዓት እየሰደበ አያስፈልግም። ይህንን ለመኮነን ነው እንዳትጾም ያልኩ ያለሁት። የማቴዎስ ወንጌል ምዕራፍ 5 ቁጥር 22 ላይ ወንድሙን ጨርቃም ብሎ የሰደበ በፍርድ ሸንጎ እንደሚፈረድበት ሁሉ ዶንቆሮ አይነ ስውር ብሎ የሰደበው ደግሞ በገሃነመ እሳት ፍርድ ይገባል ይላል ጌታችን። ለዚህም ነው ሌላኛው ይቅር ማድረግ ካልቻልክ እንዳትጾም። አስተውሉ እንግዲህ ይቅር ማድረግ ካልቻልክ እንዳትጾም። አንዳንድ ጊዜ ሽምግልና ስንሄድ እኮ እንደው ቅዱስ ገብርኤል በአካል ቢመጣ አልታረቅም የሚል ሰው አለ፣ ግን ይጾማል። ትልቅ ጸሎት መጽሐፍ ይዞ ቤተክርስቲያን ይሄዳል። ምን ጋር ነው ጾሙ ታዲያ? አንዳንድ ሰው ችሎቱ ፍርድ ቤት ሰውን ከሶ ቆይ ጾማ ስትፈታ መዝገበን አንቀሳቀሳለሁ ብሎ ቅም ይዞ የሚጾም አለ፣ የሚጸልይ አለ፣ የሚቆርብ አለ። ከዚህ አንጻር ነው እንዳትጾም እያልኳለሁ። ይህንን ስል ምንድነው ያለው? የማቴዎስ ወንጌል ምዕራፍ 18 ቁጥር 35 ላይ ወንድምህን ይቅር ካላልክ እግዚአብሔር ይቅር አይልህም ይላል። እግዚአብሔርን ይቅር ይለኛል ብለህ በአባታችን ሆይ ጸሎት ላይ በአቡነ ዘበሰማያት ጸሎት ላይ እኮ ወንድምህን እኛ ይቅር እንደምንል አንተም ይቅር በለን እንደምንል ሁሉ ይቅርታ ካላደረግን መጾም ተገቢ አይደለም። ሌላውና የመጨረሻው በእጅ ያለውን ደም በንስሐ ካልታጠብክ እንዳትጾም አስጠነቅቃለሁ። እንዳትጾም። ይህንን መልእክት የምትሰማ ኦርቶዶክሳዊ እንዳትጾም እያልኩ ንስሐ ግባ። መጀመሪያ በእጅ ላይ ደም አለ፣ የሰው ደም ያፈሰስክ ግፍ አለብህ፣ ጽንስ ያጨናገፍሽ ግፍ አለብሽ። በዚህ ደረጃ ንስሐ ሳትገቡ ነጥላ ለብሰሽ ይጾማለሁ ብት አይቀበልም እግዚአብሔር። ስለዚህ ነው እንዳትጾም ያልኩት እንጂ ይህንን መስፈርት ከተከታተላችሁና ከተገበራችሁ የኢትዮጵያ ኦርቶዶክስ ተዋህዶ የምታስተላልፈውን ማናቸውንም 7ቱን አጽዋማት በተጨማሪ ከንስሐ አባት የምንቀበለው አጽዋማት በፍቃድ የምንጾመው ጾሞች ሁሉ ልንጾም ግድ ነው ለማለት ፈልጌ ነው። እግዚአብሔር ይስጥልን፣ ይቆየን። መምህራችን አባታችን ቀሲስ ወሳኙን ቃሎት ያሰማልን። እንግዲህ ሁላችንም ከዚህ ጾም በረከት እንድናገኝ ዘንድ አባታችን የሰጡን መመሪያ ተቀብለን መመሪያችን እንድንፈጽም አምላካችን እግዚአብሔር ሁላችንን ይርዳን። ወስብሐት ለእግዚአብሔር።